አሁን ያለሁበት ሀገር ቅድስት ድንግል ማርያምን እንዴት አድርገው እንደሚያከብሯትና እንዴት አድርገው እንደ ብሔራዊ አርማ ጭምር እንደሚጠቀሟት ላሳያችሁ። ከዛ በፊት ግን ቲክቶኬን ፎሎ ማድረግ እንዳትረሱ። ያለሁት እንግዲህ የመቄዶንያዋ ዋና ከተማ ስኮፒዬ ላይ ነው። በስኮፒዬ ውስጥ የቅድስት ድንግል ማርያምን እንደ ብሔራዊ አርማ አድርገው ነው የሚጠቀሟት። ይህንን መገበያ ገንዘባቸው የ1000 ብር የብር ኖታቸው ነው። እንደምታዩት እንግዲህ ጌታ ኢየሱስ ክርስቶስን አቅፋ ድንግል ማርያም ስዕል አለ። እንዲሁም ደግሞ እዚህ ጋር ደግሞ ትንሽዬ የመላእክ ስዕልም ታያላችሁ። የአምላክ እናት የሚል ጽሑፍም ላይ ያለበት። ይሄ 1000 ብር ኖታቸው ብቻ አይደለም። እዚህ የ50 ብር የብር ኖታቸውም ላይ እዚህ ጋር ገብርኤል ሲያበስር ታያላችሁ። ይሄንን እንዴት እንደምታውቁት እዚሁ ላይ በጽሑፍ አስቀምጠውታል። አብሳሪው መልአክ ብለው በትንሹ አስቀምጠውታል። ከተሞቻቸው ላይ በጣም ግዙፍ የሆኑ የቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን አቅፋ ያለበትን ሐውልት ሰርተዋል። በቅርቡ የሀገሪቷ ሙሉ ጉብኝት ቻናሌ ላይ ጠብቁ።